ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። እንዴት ናችሁ ቤተሰብ? ሰላም ናችሁ? ዛሬ እንግዲህ ፍቅርዬ በፉፉ ቤት መጣ ነበረ ማለት ነው እና ግን ያው መጣ ከፈቲ ጋር ያለውን ነገር ሞር ለመፍታት ስትሞክር ፈቲ ደግሞ አሪፍ ሙድ አይደለችም። የእውነት እኔ በጣም ነው ያሳዘነችኝ ይቺ ልጅ። በጣም በህይወቷ ላይ አንዳንድ ሰዎች ማለት ነው በህይወታቸው ላይ በጣም ደስተኞች ይመስላሉ። ገጽ ባህሪያቸውን ስታዩ ገጻቸውን ስታዩ በጣም ደስተኞች ይመስላሉ። ኑሮ እየተመቻቸላቸው ይመስላሉ። በቃ ሁሌም ደስተኛ ሆኖ ነው የምታያቸው። ግን በውስጣቸው ምን እንደያዘ ምን እንደታመቀ አታውቁም። የእውነት አንዳንዴ ማለት ነው በውስጥ የሆነ ነገርን አፍኖ ከመያዝ መናገር፣ በቃም ለሰው መተንፈስ። እኔ እውነት አንዳንዴ የሆነ ሁላችንም ማለት ነው በውስጣችን ብዙ ችግሮች ሊኖሩ ይችላሉ። ግን እኔ ነገር በውስጥ ይዤ አልችልም። ለሰው ነው የምናገረው። መፍትሄም ሰጠኝም አልሰጠኝም ለሰው ብናገረው ይቀለኛል ማለት ነው። እና ዛሬ ፈቲ በጣም ነው ያሳዘነች። ፌንት ምናምን ሰርታ እስከ መውደቅ ድረስ ነው የደረሰችው እና የእውነት በጣም ነው ያሳዘነችኝ። እና ደግሞ እኔ በፊት መጥፎ ነበር ትመስለኝ፣ ግን ዛሬ ከፍቅርዬ ጋር ሳያል የእውነት በጣም ነው ደስ ያለችኝ። የሆነ የዋህ የሆነ ገራገር ልብ ምናምን ያላት ነው የምትመስለው። እና እንግዲህ ፍቅርዬም ነገሮችን ለመፍታት እና ሞር ከእሷ ጋር ያለውን ነገር ለማጥበቅ ግልጽ ለማድረግ ስትመጣ እንደዚ አይነት ነገር ግጥማታል ማለት ነው። ያው ፍቅርዬ የሰማችው ነገር አለ። ያን የሰማችውን ነገር ደግሞ እንድትነግራት እንደ እህት እንደ ጓደኛ እንድትነግራት ስትፈልግ፣ ፈቲ ግን ያው ሚዲያ ላይ መውጣት አልፈለገችም። ያው አንዳንዴ ሚዲያ የሚወጡ ነገሮችም አሉ፣ የሚወጡም የማይወጡም ነገሮችም አሉ። ሁሉም አይወጣም ሚዲያ ላይ በቃ ምክንያቱም የሚወጣም አለ የማይወጣም አለ። እና እሷ ደግሞ መናገር አልያዘችም። እንደዛ በቃ በውስጧ ማለት ነው በጣም ትልቅ ጭንቀት እንዳለባት ነው የሚያሳየው ልጅቷ። ምክንያቱም ፌንት የሚበላ ወይንም ፌንት ሰርቶ የሚወድቅ ሰው በጣም ከባድ ችግር ከውስጡ እንዳለ ነው የሚያሳየው። እና የኔ ቆንጆ ፈትዬ እውነት እግዚአብሔር ይማርሽ፣ ሀሳብሽን ያቅልልሽ። የእውነት ከፍቅርዬ ጋር ሲተቃቀፉ ምናምን ደስ ይላሉ። ግን ያው አንዳንዴ ችግሮች በውስጥ ቢኖሩም ያ ደግሞ እግዚአብሔር ያቅልላት ነው የምለው። እና ፍቅርዬ ደግሞ ዛሬ ስላየኋት ዳግም ስላየኋት በጣም ደስ ብሎኛል። ጓደኝነታቸው የእውነት ሞር በቃ እንዲጠብቅ በጣም ፈለኩ። ለምን በእህት በወንድምነት በጣም ነው ደስ የሚሉት። በቃ ምክንያቱም እኛ ፍቅርዬን ያው ታይ የምንላት ሃይማኖት አንድ አይደለም፣ ነገ ዘለቄታ ላይኖረው ይችላል በማለት ነው እንጂ በክፋት አስበ ነው አይደለም። የእውነት አንዳንድ ልጆች አላችሁ። እና ኤኒዌይስ እንግዲህ የፈቲን መጨረሻ ገና ላየነውም፣ እግዚአብሔር ባለችበት ይጠብቃት። እና ፍቅርዬን ልዕልታችን በማየቴ ደግሞ በጣም ደስ ብሎኛል። ሰላማችሁ ይብዛልኝ። ባይ ባይ።